እንዴ? እኔ እዚህ ነገር ውስጥ መግባት የለብኝም። ሄርሜላ ነገሩን እስካጣራ ድረስ ነገሩ ላይ አንቺ ማለሽበት ገባሽ? አብረሽኝ ዙሪያ ላይ እስከነበርሽ ድረስ አንቺም ነገሩ ላይ ያለሽ። እኔ እዚህ ጋር እየተበደልኩኝ ወይም ደግሞ እየከፋኝ እኔ እያዘንኩኝ እያለቀስኩኝ እንዴት ነው ነገሩ ላይ ሊኖር የምችለው? አብርሃም እንዴት ነው ነገር አይደለም አንቺ የነገርኩሽ እኮ ነው። ሌሎች ዙሪያ ላይ የነበሩ ሰዎች እያንዳንዳቸው እዚህ ነገር ላይ ያሉበት ሄርሜላ። ስለዚህ አሁን ከክርክሩ ይልቅ ውስጥሽ ላይ ያለውን ነገር መናገር ትችያለሽ። ለምን እዛ ላይ ነው የኔ ጥያቄ የሚመለሰው ማለት ነው። ብዙ ጥያቄ ፈጥሮብኛል። ብዙ ማወቅ መፈልጋቸው ነገሮች አሉ። እያንዳንዱ ነገር እንድታወሩ ፈልጋለሁ። ሩታም ዝም እንድትይ አይደለም እዚህ ጋር የጠራሁሽ ማለት ነው። ማውራት ያለብሽ ነገር እንድታወሪ ፈልጋለሁ። መናገር ያለበትንም ሰው ላይክ እየሰማሁ ነው። ስለዚህ መስማት ብቻ ማለት ክርክር ውስጥ መግባት ስለማልፈልግ ነው። ማስረዳት ያለብኝን መናገር ያለብኝን ነገር በሙሉ እነግርሃለሁ። ኢትስ ኦኬ። አሁን እዚህ ጋር አንተ እዚህ ጋር ምንም ነገር አላውቅም ምናምን ላልከው ነገር እኔ ተጠያቂ ልሆን አልችልም። ምክንያቱም አንተ እንዳታውቅ ወይም ደግሞ አንተ የሆነ ነገር እንድትሆን እኔ ምንም ነገር ላደርግ አልችልም። ልቦና ያውቀዋል። ገባ አይደለ? የሆነ ነገር ማድረግ ብፈልግ ኖሮ እስከዛሬ የምቀመጥ አይነት ሰው አልነበርኩም። ግን ደግሞ የልጅ አባት ነህ። ከፉም ጥሩም ደግም አሳልፈናል። ሶ አንተ እንድትወድቅ አንተ የሆነ ነገር እንድትሆን በታሪክ ላደርግ የማልችል ሰው እንደሆንኩኝ ልቦና በደንብ ጠንቅቆ በደንብ ሜቢ ብዙ ሰዎች ብዙ ነገር ሊሉክ ይችላሉ። እንደዚህ ተፈጥሮ ነበር፣ እሷ እንደዚህ ናት፣ እሱ እንደዚህ ነው ምናምን ሊሉ ይችላሉ። ግን ደግሞ ሀ ተብሎ ሲጀመር ሩታኔ ተለፋው ምላሽ ተመቻር ላይ እኮ አዳምጠኛ ማዳመጥ አይደል የምትፈልገው? ሰው የምነግርህ ነገር መጀመሪያ ደረጃ ተረጋግታ አዳምጠኝ። ገባ? እኔም ቢሆን ፍሬምም ቢሆን ከድሮ ጀምሮ ከትንሽም እስከ ትልቅም ምንም ነገር ይፈጠር አብረን የነበረን ሰዎች ነን። ስለዚህ ዛሬ አንተ እንድትወድቅ በጭራሽ ምክንያት ምን አንችልም። አንተን እንድትታመም ወይም ደግሞ ሌሎች ሰዎች አንተ ስለኛ ኢሜጅ እንድታረግ የሚፈጥሩብህ ነገር እኛ እንደዚህ አይነት ሰዎች ልንሆን አንችልም። ገባ? ልብህ ጠንቅቆ ስለሚያውቀው ማለት ነው። የሆነ ነገር ማድረግ ብፈልግ ኖሮ እኔ እስከዛሬ ድረስም ዝም ምን ሴት እንዳልሆንኩኝ ታውቃኛለህ። ግን ደግሞ አንተ ላይ እንደዚህ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? አለን። እንግዲህ ቤተሰብ ዛሬ ጉዳዩ ከፍተኛ ፍርድ ቤት ዞሯል፣ ሆኗል፣ ተከናውኗል። ነገሩን አጣርቼ እስከምደርስበት ድረስ ሁለታችሁም ከፊት ለፊት ዙር በሉ ብሏል አቶ አብርሃም ማለት ነው። ስለዚህ ይሄ ከፍተኛ ምርመራ ያስፈልገዋል። ተጨማሪ ኃይል ፈልጋለሁኝ። ይሄ ፍርድ ቤት መድረስ አለበት ብሎ ሁለቱንም ገለል አድርጓቸዋል። ምን ይመስላችኋል? በዚህ ነገር ምን አስተያየት ትሰጣላችሁ? ሄርሜላንም አለሽበት እጅ አለበት ብሎ ጣቱን ቀሰር ብለዋል። ምን ይሻላል? እኛ እናራግባለን በማይመለከተን ምን በማይለን ገብተን እንደዚህ እንደከሰልፍ እያለን እናራግባለን። ይኸው በቃ ነገሩ ይጣራ፣ ይመርመር፣ ይፈተሽ ተብሎ ወደ ፍርድ ቤት ተላከ ይላችኋለሁ። ምንም ማድረግ አይቻልም። በቃ ደሞ ቆየ ደግሞ እንዲሁም ለማልቀስ ሙከራ እያደረገች እንደነበረ አይተናል፣ ተመልክተናል። የማስመሰል ጥግ የጥግና ጥግ እሷ ፊት አይተናል ማለት ነው። አይገርምም? አይገርምም ወይ? አይደንቅም ወይ? ባይገርም ነው የሚደንቀው። ስለዚህ ሰላም ቤተሰብ ሰላማችሁ ብዝት ይበልልኝ። እንግዲህ እኔ በዚሁ እቋጫለሁኝ። እንግዲህ ነገሩ ታጣርቶ እስከሚመጣ ድረስ እናንተም ያያችሁትን ተናገሩ በቃ። ስለዚህ መረጃ መስጠት የምትፈልጉ መረጃ ማቀበል ደውላችሁ መናገርና ለአቶ አብርሃም መረጃ ማቀበል ማሳወቅ ትችላላችሁ። ነገሩ እስኪጣራ ድረስ ምርመራ ላይ ይገኛል ተብሎ ተነግሯል ዛሬ። እንግዲህ ቤተሰብ ሰላማችሁ ይብዛልኝ። ባይ ባይ።